زري مسلمي كني لسمحاكي هاي تبرحاني سقاي على التنكي هاي تبرحاني ሰላም ዩቲዩብ እንዴት ናችሁ? How are you my ጸደይ peoples? ቀናችሁ እንዴት ነበረ? I hope እንደናንተ አይነት ጸደይ ቀን እንዳሳለፋችሁ። Today's episode is በጣም interesting. ለምን አትሉ? Because it's Mother's Day. ቀናችን ነው። የሚደረግ ነገር ነው እናትነት። እናት መሆን የማይፈልግ ማን አለ? ማን አለ? ስለዚህ የዛሬውን ኤፒሶድ በጣም ጸደይ እንዲሆን የሚያደርገው የእናቶች ቀን መሆኑ ነው። አንድ ማለት የምፈልገው ነገር ማለት ነው እናት ሆነን ሁላችንም የሚሰማን አንድ ስሜት አለ። ኢነፍ ያለ መሆን ስሜት አይደለ? ሁልጊዜ ፐርፌክሽን ነው የምንፈልገው። ወይኔ ምን አይነት እናት ነኝ እንላለን። ኢን ኤቭሪቲንግ ኦልሞስት ኢን ኤቭሪቲንግ። እሱ ግን ልክ አይደለም። ዊ አር ዱይንግ አወር ቤስት አይደል? እናትነት ራሱ የሚፈቅድልን ነገር አይደለም አለማድረግን። ስለዚህ ዩ አር ቤስት ማም። መቼም ሄዝቴት እንዳታረጉ፣ አትጨነቁ። ራሱ ዩ አር ቤስት ማም። ከብቻችሁን መሆናችሁ ከአጋሮቻችሁ ጋር ሆናችሁም እያሳደጋችሁ ያላችሁ ዩ አር ቤስት ማም። ዩ አር ኢነፍ። እግዚአብሔር ደግሞ ነገ ልጆቻችሁን ደህና ቦታ አድርሶ ይከሳችኋል። አምናት ሴይኝ እንደ አወር ኮሚኒቲ አባባል አያ ቦልድሽ ታልፋለች ልጅሽ ወልዶ ይክስሻል ምናምን ኖ። በቃ እነሱ ደህና ቦታ ደርሰው እናንተም እነሱ ላይ ጫንቃ ላይ ሳትሆኑባቸው ገብቷቸዋል። እነሱ ላይም እኔም ልጄ ላይ እንትን መሆን አልፈልግም። እናቴም መርዳት አለብኝ ምናምን እንድትል አልፈልግም። እሷም ደግሞ እኔ ላይ ዲፔንድ እንድትሆን አልፈልግም። እግዚአብሔር እንደዚህ አይነትን ቀን ይስጣችሁ። የሁሉም እናት ዊሽ ይመስለኛል። ሃፒ ማደርስ ዴይ በድጋሚ ትመቹኛላችሁ። ይሄ ኤፒሶድ is dedicated to you guys, to us. Happy Mother's Day my loves. እናንተን አይዟችሁ ስል I forgot to say Happy Mother's Day to my mom. እናቴ ወይዘሮ አሰገደች ብሏል። እናቴ ወይዘሮ ኤልሳቤጥ ጌትነት እንኳን ለእናቶች ቀን አደረሰሽ። You are the best mom. Happy Mother's Day. ፎቶዋን ለማስገባት እሞክራለሁ። በጣም ጸደይ እናት ናት። ስለዚህ ዛሬም እንደተለመደው በጣም ጸደይ የሆኑ ቪዲዮዎችን ይዤ መጥቻለሁ። ትመቹኛላችሁ። Enjoy the video. Don't forget to subscribe እንጂ ለምትወዱት፣ እንዲስቅ ለምትፈልጉት፣ እንዲዝናና ለምትፈልጉት፣ እንድንመካከር ለምትፈልጉት ሰው ሼር አድርጉ፣ ኮሜንት አድርጉልኝ ደግሞ ሀሳባችሁን። ሳምሪ ትመችናለሽ ምናምን በሉኝ። አንቺ ጸደይ ሳምሪ ትመችናለሽ ምናምን በሉኝ እንጂ ምንድን ነው? ሰብስክራይብ አድርጉ ማይ ዲርስ። ትመቹኛላችሁ። ምን እንደሆነ ታውቃላችሁ። እስካሁን ስንት ነገር ለፍልፌ ነበር and my mic was not connected. ይሄ ቪዲዮ በቃ ልቤን አሞቀው። በቃ ለሁላችሁም እናቶች ዴዲኬት ያደረኩት ቪዲዮ ነው። like especially ቃልዬ እግዚአብሔር ይስጥሽ። በቃ ደስ የሚል ነገር ነው የምትለው። ስሟት። እናቶች ቀን ላልተባላችሁ ቢሆን የመጣሁላችሁ እንኳን አደረሳችሁ። መልካም እናቶች ቀን፣ ውቦች፣ ጀግኖች፣ የምታማምሩ ጀግና እናቶች እንኳን አደረሳችሁ። ልጆቻቸው መንገዳቸው የቀና ይሁን፣ በነገር ይባረኩ፣ በእውቀት ይባረኩ፣ በጥበብ ይባረኩ። መንገዳቸውን እግዚአብሔር ያቅናላቸው፣ ከነሱ ቀን እግዚአብሔር ይውጣላቸው። እናንተም በነገር ሁሉ ይሳካላችሁ፣ ስኬታማ ሁኑ። ስኬታችሁ አይለቅ፣ ሀብታችሁ አይለቅ፣ ደስታችሁ አይለቅ። ልባችሁ ንጽህና እንደተጠበቀ ይኖርላችሁ። የልጆቻችሁን ስኬት ያሳይላችሁ። የልጆቻችሁን ስኬት ያሳያችሁ። የልጆቻችሁን ደስታ ያሳያችሁ። ወግ ማድረግን ያሳያችሁ። ልጆቻችሁ ትልቅ ቦታ ሳይደርሱ በቃ እግዚአብሔር ይሄንን አደረገልኝ ሳትሉ ማለፍ አይሆንባችሁ። በነገር ሁሉ ተባረኩ። ሸረኛ ሟርተኛ እንደማንችሎት እዚህ ጋር ደርሳ ያው ነገር አንገብጋቢ ሰው ከህይወታችሁ ይንቀልላችሁ። አሜን አሜን። መልካም እናቶች ቀን ለኔ። አሜን ወአሜን። ቃልዬ ላንቺ መልካም የእናቶች ቀን። ዛሬ ትምህርት ቤት ሄጄ
by the way ከመጀመሪያው በፊት ማለት one of the best moms on social media is ጋብሪያ በጣም በስስት ስለምታያቸው ልጆቿን በጣም ታስገርመኛለች። ፓፒ ከሰው ጋር ተጣልቶ ሲያለቅስ ነበረና ትልቁ ወንድሙ መጣና አገዘለት። የመታው ልጅ መታው እና እንደዛ ማገዝ የለበትም ቢሮ ነው መናገር ያለበት ምናምን ተብሎ ማለት ነው። እና እላቸዋለሁ ታና ኩያ ምናምን ከሆኑ ተው እንትን አትበሉ አስታርቋቸው ምናምን ነው የምላቸው። ግን ምን ደስ እያለ ይመጣው መሰላችሁ? በጣም ስሜታዊ ሆኜ ነበር መንገድ ላይ። እኔ ተማሪ እያለሁኝ እህትም ወንድምም ስለሌለኝ ማንም ያግዝልኝ ሰው አልነበረም። አቅም ካለኝ ጣላለው የምችለው ከሆነ ካልሆነ ግን ወደ ቤቴ እያለቀስኩኝ እገባለሁ። እናቴም አትጣላልኝም ነበር። ከሌ እንዲያደረገኝ ምናምን ብል እኔን ተቆጥታኝ ምናምን ወደ ቤት አስገባኝ ነበርና በቃ ፈርቼ ዝም ብዬ ጥፋተኛ ቢሆንም ጸጥ ብዬ ይገባ ነበር። አሁን ግን እንደዛ አይነት ልጆች አልወለድኩም። የሚተጋገዙ፣ የሚረዳዱ፣ ሀሳባቸውን በግልጽ የሚናገሩ፣ የሚያግዝለት ወንድም አለው እንዴ ትልቅ ወንድም አለው እኮ ምናምን ይባላል ልጆቼ እና እንኳን ከነሱ አልፎ ለኔ ራሱ ያግዙልኛል። እግዚአብሔር ስሙ ይባረክ። በእውነት በጣም ደስ አለኝ። ጸሎቴን መልሶልኝ ነበር። በቃ ብቻዬን አላስቀረኝም። እግዚአብሔር የሚተጋገዙ፣ የሚረዳዱ ታላቅ ወንድም አለው እኮ እንዴ ምናምን የሚባል ልጅ አለኝ እና እግዚአብሔር ስሙ ይባረክ። በእውነት በጣም ነው ደስ ያለኝ። አሜን። እኔ የምለው ማለት ነው በልጅ የሚገኝ ደስታ ማንም የሚሰጠው አይመስለኝም። ማለት እግዚአብሔር በጣም በቃ ፍቅሩን የሚገልጽልን በልጅ ይመስለኛል። አላውቅም። ከወለድኩ በኋላ በጣም እያልኩ ያለሁት ነገር ምን መሰላችሁ? ማንም በቃ ይውለድ፣ እግዚአብሔር ለሁሉም ሰው ልጅ ይስጥ። ብሮፋይት ካየ በኋላ በላ አንተ ምንድን ጦጣነ አውራነ አንተ ወርቀት ተሰበር እኮ ጉዳቱ ለኔ ነው ልጅ አቃልም ለራስ አታስብም። ለኔ አስብ፣ ለሶፋ አስብ፣ ለግድግዳ አስብ፣ ለመሬት አስብ። አንተ ምንድነው ምንድነው ቆይ ችግር እኮ ማወቅ ራሱ እየከበረኝ ነው። ነው አንተ ምንድነው አባቴ ማዘና ተስካለ ወይ አሁን ሶሻል ሚዲያ ሁሉ ኤምኤምኤ ፋይተር ሆናላ። አርቲስቶችም እየተነሱ እንትናን ከእንትና ጋር መግጠም እፈልጋለሁ፣ ቲክቶከሮችም እንትናን ብገጥም ምናምን እየተባባሉ ነው። እንግዲህ ከጁጁትሱ ወደ ማሳጅ ስትዘዋወሩ ትንሽ ወገቤንም ስላመመኝ አይዞህ እስቲ አሸት አሸት ኃይል ጀምር። ትንሽ ጫን በይ እስቲ እሱ ጋር አውስ ጥሩ ነው። ግን ፓወር ታበጅበት ቻለሽ? ጫን በይኝ ትንሽ ፓወር። አዎ ጫን ጀምራው ጫን በይዋ በእናትሽ። ምን ሆነሽ? አላላሽብኝ። ጠንከር አድርጊው። አንቺ ቆልፈሽ ልገይ ነው እንዴ? ያምሻል እንጂ ይሄ ከመምጣቴ በፊት ወይኔ በጣም ይቅርታ ስሜት ውስጥ ገብቼ እኮ ነው። የምን ስሜት? በእናትህ ይቅርታ አድርግልኝ። 8 ዓመት ሙሉ የብራዚሊያን ጁጁሱ ተምሬ ስለመጣ እኔ የብራዚሊያን ማሳጅ አልኩኝ የብራዚሊያን ጁጁትሱ አልኩኝ እንዴ? ሲጀመር ህሊናሽ ራሱ አልነቃም። ዱስ ሲጀመር ህሊናሽ ራሱ አልነቃም። እንግዳ ሁሌ በየጊዜ ከሚመጣ አንዴ ሁላቸውንም ጋብዞ ድግስ ማድረግ ይሻላል። በዛው ኤነርጂን በአንድ ቀን ጨርሳለሁ። 3-4 ቀን ሪኮቨሪ ያለኝ ነው። ጊዜ ሲኖረኝ ራሴ ደውላለሁ። ሌላ ቀን ኢንቫይት አረጋችሁ ኑ አም ሶሪ ምናምን ብሉ
ወይንም በር ያለ መክፈትም እኮ ምርጫ ነው ግቢ አለን ግቢውን ካልከፈትን ከየት ያውቃሉ ቤት መኖርኛ ያለ አቃ እንደዛ አይነት እንግዳ ማስፈልጊ እኔ ብዙ ጊዜ በር አልከፍትም ያ ቴሌፎንም አላነሳም ሰው ሲደውል ሁሌ because ምናልባት በዛን ጊዜ ሌላ ነገር እየሰራው ነው አይምሮዬ ሌላ ቦታ ነው ያለ ብዙ ስራ አለኝ እና ፍሪ ታይም ሲኖረኝ ከልጆቼ ጋር ባሳልፍ ይሻለኛል ተራ ወሬ ይሄናየው ይሄን ሰው ተገናኘው ምናምን ከምል so አንዳንድ ጊዜ ለራሴ ሜንታል ረፍት አላነሳም ቴሌፎን ኢምፖርታንት ካልሆነ ማለት ነው ይሄን ፖድካስት ስታዩት ማለት ነው በቃ ሴትም ሆናችሁ ወንድም ሆናችሁ በቃ this is የሁሉም ሰው ድሪም የሚመስለኝ ምክንያቱም መጥፎ ነገር አይደለም አሁን ስፒሪቹዋሊ ምናምን ፐርፌክት መሆን እንፈልጋለን እኛ ግን on her side ያየሁት ነገር ምን እንደሆነ ታውቃላችሁ ማለት she is independent በቃ ፋይናንሻሊ ብትሉ ኢሞሽናሊ ብትሉ በቃ የማንም እርዳታ ያስፈልጋትም ሰው ለማስደሰት የምትጋጋጣው ነገር የለም በቃ she is living her life እሷ የሚያስደስታትን ነገር ታደርጋለች ሰውን አታስከፋም በቃ enjoying her life ላይ ናት እና ስናድግ አንቺን ነው መሆን የምንፈልገው ሁላችንም አምለሰትም ብላታለች እኛም ስናድግ አንቺን ነው መሆን የምንፈልገው እንደ ግፋቴ ሳይሆን እንደ ቸርነቱ ምንድነው ዝሙቱ ዩ የተዝሙት ኤቭሪባዲ ዝሙት አይፈታውም በቃ አሁን ጋይስ ፕሊዝ አይቤ የሚባል ነገር የለም እሺ አይብ ነው አይቤ ጎመኔ ትላላችሁ ምንድነው አይባልም ብሎ ድምድም ከማድረግ መጠየቅ ቆንጆ ነው አይብ የሚባለው እዛው ነጋዴው ጋር ሲሆን ገዝተሽ ብርሽን ከፍለሽ ያንቺ ካረግሽ በኋላ አይቤ ነው የሚሆነው ልዩነት አለው ነጋዴው ጋር ሲሆን አይብ ነው ስገዡ ነው አይቤ የሚሆነው ጎመንም እና አንዳንዴ መጠየቅ ቢኖር ጥሩ ነው ድምድም ማለት ክድና ታርጉት አቤቱ መስመስ it makes sense ግን ምክንያቱም አይቤ የሚባል ነገር የለም የእውነት እንዳለችው ግን ቤቴ ከወሰድኩት በኋላ ከፈለኩ ስሙን የመቀየር መብት አለኝ እንኳን አይቤ ማለት ይመቻው ሃይ ገርሊስ እንዴት ናችሁ ዛሬ ረጅም ቪዲዮ ነው የማወራው ሶ bear with me ከፈለጋችሁ እያሳለፋችሁ ስሙኝ ኦኬ ሶ ልጅ እያለሁ 6ኛ ክፍል እያለሁኝ 11 አመት ወይ 12 አመት ቢሆነኝ ነው በዛ ሰዓትና ያን ጊዜ ክበብ ውስጥ ምናምን ቀይ መስቀል ክበብ ውስጥ ምናምን ተሳተፋለሁ ድራማ ሰራለሁ ቲያትር ሰራለሁ ምናምን እና እንደዚህ ወክማ የሚባል ክበብ ኮርስ አለ ለ2 ቀን ተብሎ እኔና አንድ ራሄል የምትባል ጓደኛዬ ከትምህርት ቤት ከክፍል ውስጥ ተመረጠ አርብ ቀን ነው ያው ቅዳሜ ነው እንግዲህ ኮርሱ ማለት ነውና አበላለሁ ተብለን ነው ከዛ ቤት መጣሁኝ ለአባቴ ነገርኩት ነገ በጧት ቀስቅሰኝ ብዬ እና ከሄድክ ደግሞ የታክሲ አስቀምጠህልኝ ሄደ አልኩት ድሮ ከቤቴ ትምህርት ቤታችን በጣም ቅርብ ነው ለጀኔስም የሚባል ትምህርት ቤት ነው የተማርኩት በቃ ቅርብ ነው ታክሲ ተሳፍሬ ሩቅ ቦታ ይቻላል ከዛ ጠዋት ስነሳ ቅዳሜ ቀን አባቴ የለም ትቶኝ ሄዷል ማለት ተነስቶ ስራ ሄዷል መተልኝም ረስቶት ማለት ነው ከዛ ተነሳሁኝና ልብሴን ለባብሼ ምናምን በእግሬ መሄድ ጀመርኩ ሰው እየጠየቁኝ ወክማ ወዴት ነው እያልኩኝ ከዛ ሄድኩኝና ብቻ የሆነ ቦታ ስደርስ የሆነ ልጅ በፌስታል ዳቦ እየገዛ ነው እንትን ላይ ቆሞ ሱቅ ላይ ቆሞ ከዛ ጠየቁትኝ አባቱ ወክማ ወዴት ነው በእናትህ ስለው ቅርብ ነው አሁን ደርሰሻል አደርስሻለሁ ቅርብ ስለሆነ ሶ ይሄን ላስገባና ቤት አለኝ እሺ አልኩኝና ቤቱ ከሱቁ ፊት ለፊት ነው አጥር በር ነገር ነው ከዚህ ገባ ነጊቢ አለኝ እሺ ብዬ ተከትዬ ገባሁ because I am innocent I don't have any idea ያስተማረኝ የነገረኝ ሰው የለም ተከትዬው ገባሁ ማለት ነው ከዛ ተከትዬው ገብቼ ሶፋ ላይ እንደዚህ ቁጭ ብዬ እሱ የሆነ ኪችን ነገር ውስጥ ሄዶ ዳቦ አስቀምጦ ሲመጣ ሱሪውን አውልቆ ነው የመጣው እዛ ነቀኝ ተገለኝ በቃ ሊደፍረኝ ማለት ነው
ከዛ ምን አልኩት ኤችአይቪ ያለብኝ እባክህ ስለው ለቀቀኝ። ከዛ ወጥቼ ሄድኩኝ ማለት ነው። እንግዲህ እዚህ ጋር ማን ይከላከልልኛል? በጣም እናቶቻችን አላስተማሩንም፣ አዌርነሱን አልሰጡንም። እንደ ሴት እንደ እኔ አይነት ብዙ ታሪክ ያላችሁ ወጣት ልጆች አላችሁ ኢትዮጵያ ውስጥ ያደጋችሁ ሴክሹዋሊ አቢዩዝ የተደረጋችሁ። እኔ 4 5 ምናምን ይኖረኛል እንደዚህ። ከዚህ በፊትም ሰይፉ ሾላ ያወጣው አውቃለሁ የዩኒቨርሲቲውን አይደለም። ሶ ዛሬ እዚህ መጥቶ ሴት ልጅ ይሄ ለበሰች፣ ይሄን በላች፣ ይሄን ጠጣች፣ እንዲህ ብላ ተናገረች ብሎ ስለ ሴት ልጅ ማውራት በጣም ቀላል ነው። ኢትዮጵያ ውስጥ እንዳደገ ሴት ግን አቢዩዝ ያልተደረገ ሴት የለም። እንደው ማርስ ላይ ወስደው ካላሳደጓት በስተቀር። አንድ ሌላ ታሪክ ልጨምርላችሁ። አንድ ጓደኛዬ እዚሁ አዲስ አበባ ምን አለችኝ? አንድ ጊዜ አለች ልብስ ልገዛ ገብቼ ልብስ ሾፕ ውስጥ ወንድ ነው የሚሸጠው አለች። ከዛ ገብቼ 1 2 3 ልብስ ፒክ አደረኩኝና ልብስ መቀየሪያ ውስጥ ገባሁኛለች። መጋረጃ ነው እንደዚህ። ከዛ ልክ ገብቼ ገና ሹራቤን ገና ወደ ላይ ሳደርገው ልጁ ከኋላ መጥቶ ጡቴን እንቃርጎ ይዞ ራቁቷን ነች እንግዲህ ያስቡት። እንቃርጎ ይዞ አለቅም አለኛለች። ምንጩ ራሱ ፈራዋለች። ስንቶቻችንን እንደዚህ አቢዩዝ ተደርገን የምናውቀው? አንድ ጊዜ አስታውሳለሁኝ ፒክቸር ፖስት አድርጌ መነጽር አድርጌ ነው ፒክቸር ፖስት አድርጌ ቅርብ ጊዜ የሆነ መነጽር አድርጌ ፒክቸር ፖስት አድርጌ ከስር አንድ አይነት ስም ነው ኮመንቱ ማለት ነው። ከዛ ያንን ስም ኮፒ ያደረኩኝና ጉግል አደረኩት ምንድን ነው ብዬ። ፖርን ስታር ነች ልጅቷ፣ መነጽር የምታደርግ ፖርን ስታር ነች። እና እነዚህ ወንዶች ናቸው ኮመንት የሚያደርጉት። ምን ያህል ጄኔሬሽን ፖርን እያየ እንዳደገ እዛ ሀገር ላይ አስቡት። ለዛ ነው ሁሉንም ሴት ሴክሹዋላይዝ የሚያደርጉት። ቀሚስም ለበሳችሁ፣ ዋናም ዋኛችሁ፣ በስዊሚንግ ሱት ኤኒቲንግ ያደረጋችሁት ነገር ሴክሹዋላይዝ የሚያደርጓችሁ ቢካዝ እንደዛ ስላደጉ ፖርን እያዩ ስላደጉ ብዙ ወጣቶች ኢትዮጵያ ውስጥ ለዛ ነው ሁሉንም ሰው እንደዛ የሚያስቡት። ይሄ እኮ ሜንታሊ አቢዩዝ ማድረግ ነው። አሁን ላይ በጣም ብዙ ልጆች በጣም አድናቂያችሁ ነኝ። ቴንክ ዩ ሶ ማች ፎር ዳት። በቃ መታችሁ ሴት ልጅ እንዲህ ነው መንከባከብ ያለባችሁ፣ ለሴት ልጅ እንደዚህ አድርጉ፣ እንደዚህ ሆኑ እያላችሁ እዚህ የምትኖሩ አሜሪካ፣ እዛም ኢትዮጵያ ያላችሁ የገባችሁ ልጆች አላችሁ፣ ወንዶች የወንዱን ማይንድ ሴት የወንዱን አንደርስታንዲንግ ለመቀየር እየሞከራችሁ ያላችሁ። የኛ ጀኔሬሽንማ በቃ ተመታ። በኢየሱስ ስም እግዚአብሔር ነው መቼም ሌላ ማንም የሚያተርፈን የለም። እንደውም እሷ ካወራችሁ የውጭ ሰው ነው። ፋሚሊ ሜምበር ውስጥ ስንት ነገር እያደረገ ያደጉ ልጆች አሉ። እንደዚህ አይነት ነገር እኮ በፋሚሊ ሜምበር ነው ብዙ ልጅ የሚያውቀው። ማለት ስለ እንደዚህ አይነት ነገር የምናውቀው ቤተሰባችን ውስጥ ባለ ዘመድ ያጎት ልጅ ምናምን ወይ አጎት ምናምን ደብቀን እንደምናሳድጋቸው እራሱ አላውቅም። እግዚአብሔር በቃ ሸፍኖ ያሳድጋቸው። እውነት ብቻ what I'm trying to say is ከልጆቻችሁ ጋር በጣም ነፃ ሆናችሁ አውሩ፣ ግልጽ ሆናችሁ አውሩ። እያንዳንዱ ቀን የሚሰማው ነገር በጣም ዘግናኝ ነው። በኢየሱስ ስም በሴቶችም በወንዶችም አሁን እከሌ የሚባል የለም፣ ግን የሴት ነገር is more sensitive ሁሉም ሊደፍር እየተነሳ ስለሆነ፣ ግን አሁን በወንዱም እየሰማን ነው። እግዚአብሔር ይጠብቅ። ሌላ ምን ይባላል? ወይዬ አለ ደህና አደርክ? ምኑ የትኛው እንዴ? እኔ መች ሰማሁኝ? እስቲ ጌታን በል እንዴ! ጌታን በል ኢየሱስ ይሁሪ ሰምተዋልና እስቲ እንዴ በኢየሱስ ወለች ምስኪው ቆይ ወጥቼ ነው ሰላምዬ ቆይ ወደ በኢየሱስ እንዴ መች ሰማሁ? ጭራሽ ጥለሻት ወጣሽ። በዚህ ሌላ ነው ጋይስ እንዴ መጣሽ? ወይዬ ወጥቻለሁ። ሰላምዬ መታሻለሁ። እሺ ቀስ ጨርስ እነግርሻለሁ። እብድ ነሽ እንዴ አንቺ?
ስልክ ይዤ አይደል እንዴ? ሰሙ ታዲያ እነሱ ስንት ተባለ? ቆይ ጻፊልኝ እስከ ጨርሳችን ነው። ጌታዬ ቆይ እብድ ነሽ እንዴ አንቺ? ስጨርስ ነግርሽ የለ እንዴ? ሰላም ጽፌልሽ ስልክ ላይ ወይኔ እስቲ ለወሬ ሟች ነኝ በይ እኮ አልቆ አንዴ ወይዬ ሚዩት አድርጌው እኮ ነው አለው። በኢየሱስ መልሼ እደውላለሁ። እብድ ነሽ እንዴ አንቺ? ጌታ ጻፊልኝ ህዝብ በቃ ሌላ ሌቭል ጻፊልኝ አላለችም በስልክ የት ሄዳለች? ስልኩን እስክዘጋ አትጠብቂም እንዴ? ጌታዬ ያንቺስ ባሰ፣ ያንቺስ ከፋ። የሾን ኬ መንደርን ታውቁታላችሁ? ከፔሩ ማቹ ፒቹ ጋር በጣም የሚመሳሰለው የኢትዮጵያ ከተማ አዲስ ነገር አለ። አሜን። የሾን ኬ መንደር በሼህ ፈቂ አህመድ ከ936 ዓመት በፊት ነው የተመሰረተው። በአማራ ክልል በኬሚሴ ከተማ አቅራቢያ የሚገኝ የአርጎባዎች መንደር ነው። ውብ ነው። ቪዲዮን እያያችሁት በተለይ ለእስልምና አባቶችና ምዕመናን ትልቅ ታሪክና ዋጋ ያለው ስፍራው የበርካታ የሃይማኖት አባቶች መፍለቂያ ነው። የአማራ ክልል ባህልና ቱሪዝም ቢሮና የወሎ ዩኒቨርሲቲ አንድ ነገር ተስማምተዋል። ይህን መንደር በዩኔስኮ የዓለም ቅርስነት ለማስመዝገብ መንገድ ተጀምሯል ተብሏል። ይመስለኛል ዘግይተናል፣ ግን መልካም ዜና ነው። ፔሩ በማቹ ፒቹ መንደር ምክንያት በአመት 1.5 ሚሊዮን በላይ ጎብኚዎች አሏት። የዓለም የአርኪኦሎጂስትና የቅርስነት ማዕከል አድርጓታል። ከገንዘብ ምንጭነት በተጨማሪ ማለት ነው። የሾን ኬ መንደር ለማስመዝገብ የጥናት ቡድን ተቋቁሟል ብሏል ዩኒቨርሲቲው። ስለዚህ መንደር ታውቁ ነበረ? ካላወቃችሁ ተጓዡ ጋዜጠኛ ሄኖክ ስዩም ዩቲዩብን ጋበዝኳችሁ። በጣም ጸዴ ነው። በጣም ጸዴ ነው። እኔ አላውቅም ነበር። ታውቁ ነበር? እንግዲህ ካወቃችሁ ኮሜንት ስር አስቀምጡልኝ። ዊ ሆፕ ሀሳባቸው ተሳክቶ ሁላችንም ወደዛ እየሄድን የምንጎብኘው ከተማ እንዲሆን ተስፋ እናደርጋለን። ይሄውን ይፈታል ብለህ ታምኛለህ? ወይኔ አንተ ይሄ ልጅ ቅጥነቱ በኢየሱስ ስም ፊትህ እና እግር ራሱ አይገናኝም። እንደዚህ ቀጭን አይመስልማ። እኔ ደግሞ ጫት ነው የመሰለኝ። ያው መንግስት ፌስታል ስለከለከለ በአቡጀዴ በሆነ በሰልባጅ ነገር ጠቅለለ። ጫት ነው የመሰለኝ፣ ጫት ነው የመሰለኝ። ልብሳል በዘታ ስጨብስ በምን ነው የምትንገዳገደው? እግዚአብሔር ወይኔ ያንዳንድ ሰው ቅጥነት ግን ሲታጠብ እኮ የአንድ ሰው እግር ነው የሚያክደው። ጌታዬ መጠጥ ላይ ጎበዝ ነህ፣ ውሃ ሲሆን ግን ዜሮ። ሻይሽን ቡናሽን ስታንቃሪ ነው የምትይው፣ ውሃ ሳትጠጪ ግን ሳምንት ልትቆይ ትችያለሽ። ቀልድ ነው እንደያዛችሁት፣ ቀልድ ነው የያዛችሁት። ሰሞኑን ራስ ምታት ሊገለኝ ነው፣ ቤቢ ናፍቆኝ ነው መሰለኝ። አይደለምማ፣ በቂ ውሃ ስለማትጠጪ ነው። ውሃ ጠጪ፣ ያስፈልግሻል፣ ጠጪ ውሃ። በአርሰናል ምክንያት ጨጓራዬ ከጥቅም ውጭ ሆነ። ውሃ ጠጣበት፣ ይረዳሃል። ውሃ ጠጣበት እንዴ! ኧረ ተው እንድሩ። ይሄ እንኳን ለእኔም ነው። እኔም ብዙ ውሃ የምጠጣ ሰው አይደለሁም። የሆነ ስራ ነው የሚሆንብኝ። ግን እንሞክር። ከጤናችን የሚበልጥ ነገር የለም። እናንተም ጠጡ፣ እኔም እጠጣለሁ። እንጠጣ። እንግዲህ ይህን ቪዲዮ እንደምታየው ተስፋ አደርጋለሁ። መልካም የእናቶች ቀን ማም፣ እንኳን አደረሰሽ እና በጣም ጸዴ እናት ነሽ ማም። እኔ ነኝ ሰው ያደረኩት። እኔ ነኝ እንደ ቂጣ ጠፍጥፌ የሰራው አፍርሽ የሰራሁት እኔ ነኝ። ግን እኔ ለሰው እንዲያደረኩ ማለት አልወድም። እሱ ይክፈለኝ፣ የሱ ይሻለኛል። ወይኔ በጣም አሉ ግን እውነት እንደዚህ አይነት ሰዎች እውነት አንድ ያርገውልክ አመት ሙሉ በቃ ምን አመት
ህይወታቸውን በሙሉ በቃ ማውራት አልፈልግም እንጂ እኔ እኮ እንዲህ አድርጌ ወይ ለመወደድ ወይ አረኩልህ ለማለት ነው የሚያደርጉት። that is not from the heart ከልብ የተደረገ ይረሳል አይደል? በቃ ይረሳል። እንደ ሰው ጠፍጥፌ ሞር ፐርሰናል ግን ይሄ ልጅ ማለት ነው ከናወራሩ ከየት እንደሚያመጣቸው እራሳቸውን ሁላችሁም እንደዚህ የሚል የምታውቁት ሰው አለ? ኮሜንት ላይ አስቀምጡት። ሜላት አሪያም ፈን ታንክ እሺ ፓቶል ቀረጥሽ ወይስ ቪዲዮ ቪዲዮ? እሺ ከ10 ከስንት ነው? 10 እሺ ፋሚሊ እንግዲህ ከ10 ለ5 ብላለች። እናንተም የቪዲዮ ሬት አድርጉ። ሌትስ ጎ ወደ ቪዲዮ። እስቲ ተቃጠል የምትሉ ከታች ጻፍ። አረርነ ደበነ ግን ጠፉ እነ ሜላት። ግን ይሄን ቪዲዮ ኢንጆይ እያደረጋችሁት ከሆነ ይሄን ቪዲዮ ደግሞ ሼር አድርጉና ሰብስክራይብ አስደርጉ። እናንተም ሰብስክራይብ አድርጉ። if you are watching this ሰብስክራይብ ሳታደርጉ ትመችኛላችሁ። በሌሎች Mother's Day to all the moms out there. You are enough. Happy Mother's Day. ልጆቻችሁ ይደጉላችሁ፣ የልጆቻችሁ እናቶች ያድርጓችሁ። እግዚአብሔር በጸጋ በጥበብ ያሳድግላችሁ። ሌሎች ጸዴ ቪዲዮዎች እስከመጣ ድረስ ትመቹኛላችሁ። ፒስ